አንዳንድ ሰዎችን የሆነ ነገር እንደሚያምርባቸው ለመግለጽ በእንግሊዝኛ ተቸግራችሁ ታውቃላችሁ? ለምሳሌ ነፍሰ ጡር ሴት ስታዩ እርግዝና አምሮብሻል፣ ትዳር ተስማምተዋል፣ አባትነት ሄዶብሃል ምናምን እንደዚህ ያሉ ነገሮችን በእንግሊዝኛ ለመግለጽ የምንጠቀማት ኤክስፕሬሽን ምንድን ነች? እሷን ዛሬ እናያለን። መጀመሪያ አንድ ቀላል ቃል ከእሷ ነው የምንጀምረው። መስማማት ከሚለው ቃል ከአንተ ጋር እስማማለሁ በለኝ። I agree with you. I agree with you። እሺ አንተ በሰራው አሰስመንት ወይም አንተ በሰራው አናሊሲስ እስማማለሁ በለኝ። I agree with your analysis or I agree with your assessment. Nice. I agree with your analysis or I agree with your assessment. ሁለቱም ላይ ተጠቀምነው agree with ነው። እሱን ተጠቅማችሁ ነው ሰው ላይ አንድ ነገር እንደሄደበት እንዳማረበት የምንገልጸው። ለምሳሌ እርግዝና አምሮብሻል፣ ተስማምቶሻል ማለት ብንፈልግ እንዴት እናልናል? Pregnancy agrees with you. Pregnancy agrees with you. You're glowing today, you know that? Pregnancy agrees with you. So ነገሩ መጀመሪያ ታስገቡና agrees with you መጨመር ነው። እሺ ትዳር ተስማምተዋል። Marriage agrees with you. Marriage agrees with you. Wow. Well, marriage must agree with you. Marriage agrees with you. እናትነት ተስማምቶሻል። Motherhood agrees with you or አባትነትም ከሆነ fatherhood agrees with you ወይም ትዳርም የሌለው ልጅም የሌለው like single የሆነም ሰው ደግሞ ከተስማማም ትላላችሁ single life agrees with you. I guess single life really agrees with you. So ነገሮችን ከፊት እያስገባችሁ agrees with you መጨመር ነው። እናንተ ደግሞ ኮመንት ላይ ለሆነ ሰው ሙያዎች እያስገባችሁ አካውንተንትነት ተስማምተዋል፣ ነርስነት ተስማምቶሻል እንዴት አድርጋችሁ ምሰሩ